ብልጽግና ወደ ሽፍታ እየተቀየረ ነው እንደምናየው። የጎንደር ወርቅ በሸዋ ወሎ ይደገማል። የሰሞኑ የአውደ ውጊያ መረጃዎች በሚል የወጣ ትንታኔዎች አሉ። እንደምናውቀው ከትላንት በስቲያ አንዲት የፋኖ ጀግኒት የ19 ዓመት ልጅ በአገዛዙ ሰራዊት በኩፍኛ ተገድላለች። እንዴት እንደተገደለች ማውራቱ ብዙም አስፈላጊ አይደለም፣ ምናልባት ታውቁት ይሆናል። ሆኖም ግን በዚህ እርምጃ መነሻነት የተቀላቀሉት የአማራ ፋኖዎች ከአራቱም እዞች ሆ ብሎ ተነስተው ዛሬ የአገዛዙን ኃይል ወደ ኋላ ለመምታት ሆ ብለው እየነጎዱ ነው ያሉት። እችን ልጅ ማስታወሻ በማድረግ ማለት ነው። በነገራችን ላይ አራቱም እዞች ተዋውደዋል። እርግጠኛ ነኝ የአገዛዙ እድሜ ብዙም የሚቆይ አይመስለኝም። የልጅቷ ሞት አሳዛኝ ቢሆንም እንግዲህ ለዚህ ለለውጥ ምክንያት ትሆናለች ብለን እንጠብቃለን። እኚህ ሰዎች እንግዲህ ሆ ብሎ ተነስተዋል፣ እርቅ አድርገዋል። አይታወቅም ነገ ከነገ ወዲያ ምን እንደሚፈጸም። የአገዛዙ ሰራዊት አደገኛ ሁኔታ ላይ ነው ያለው።